የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 103ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ዲሴምበር 9 2025 ዓ.ም ነው። እንግዲህ ነው ሪቪው እያደረግን ያለ ነው። በኢትዮጵያ ለምን የኢትዮጵያ መንግስት የግብር አሰባሰብ ከአመት ዓመት ለምን እየቀነሰ ሄደ ነው ዋናው ጥያቄው። እንግዲህ በዛ አንጻር ሲታይ ጉዳዩን መልስ ለመስጠት ለምን እያንዳንዱን የታክስ አይነት በተናጠል ወስደን ታክሱን አንመረምረውም ነው። ስለዚህ መጀመሪያ አሁን ያለንበት ቻፕተር 4 እንግዲህ እሱን ነው የሚያደርገው። ስለዚህ በታክስ አይነት እየመረመረ ነው ማለት ነው። መጀመሪያ ያየነው ቫት ነው። ቫት ለምን ቀነሰ? መንግስት የመሰብሰብ ለምንድን ነው የቀነሰው? የራሱ ማብራሪያ የተሰጠበት ዊዝሆልዲንግ ቀንሶ ነው፣ የመንግስት ኢንቨስትመንት ቀንሶ ነው፣ የአፈጻጸም ችግር ነው፣ አንዳንዶቹ ኤግዘምፕሽን ናቸው ዘተ ተብሎ ተቀመጠ። አሁን ደግሞ ከስተምስ ዲዩቲ እና ሰርታክስ፣ እነዚህ በዋናነት ከውጭ ሀገር እቃ ሲገባ የሚጣሉ የግብር አይነቶች ናቸው፣ የጉምሩክ ቀረጦች ናቸው። እነዚህ ቀረጦች ለምንድን ነው የቀነሱት ነው። ያው ማለት ማንም እንግዲህ ልትገምቱ እንደምትችሉት ዳይሬክት ወይንም ቀላል መልሱ ምንድነው? ኢምፖርት ቀንሷል ነው። ኢምፖርት ስለቀነሰ አብሮ ከኢምፖርት የሚመነጨው ወይም ከገቢ ንግድ የሚመነጨው ቀረጥ፣ እሱም እንግዲህ ከስተምስ ዲዩቲ እና ሰርታክስ አብሮ ቀንሷል ነው። ግን ውስጡ ደግሞ ገብታችሁ ስትመረምሩት ለየት ያሉ ፊቸሮች አሉት። አንደኛ ለምን ቀነሰ ኢምፖርት? ምን አስቀነሰው? ምክንያቱም አስፈላጊ ነገር ነው ለሀገር። በነገራችን ላይ ማለት ከውጭ ሀገር እቃ መሰረታዊ የሆኑ የምታስገቧቸው፣ ለምሳሌ ቴክኖሎጂ ታስገባላችሁ፣ ማሽን ታስገባላችሁ። ዝም ብሎ የቅንጦት እቃ ማለት ሽቶ፣ ምን ልበላችሁ፣ ዝም ብሎ ሽቶ የሆነ በጣም ኤግዞቲክ የሆነ ፈርኒቸር ምናምን ብቻ አይደለም ከውጭ የሚገባው። በጣም ብዙ አስፈላጊ የሆኑ ነገሮች ከውጭ ላይ ይገባሉ። ስለዚህ ኢምፖርት መስክ እንደ መስክ በጣም አስፈላጊ መስክ ነው። እቃ መግባት አለበት ከውጭ ሀገር፣ ቴክኖሎጂ ወዘተ መግባት አለበት። ቴክኖሎጂን ብቻ ሳይሆን አገልግሎትም ይገዛል። እውቀት፣ ትሬኒንግ፣ ማኔጅመንት ወዘተ ከውጭ ይገዛል፣ መገዛት አለበት። ማስገባት በቃ ልክ ነው። በጠቅላላው ክፉ ነው መጥፎ ነው የታባቱ የሚባል ነገር አይደለም። ከውጭ እቃ ማስገባት አንድ ትልቅ የኢኮኖሚ አካል ነው እና ለምን ቀነሰ ነው። ለምን ቀነሰ? እንግዲህ አንደኛው በዋናነት በኢምፖርት ንግድ ውስጥ ከፍተኛ ተጽዕኖ የነበረውና ትላልቅ ማሽነሪዎች፣ ቴክኖሎጂዎችን፣ የኢንዱስትሪ ግብአቶችን ወዘተ የሚያስገባ የነበረው መንግስት ነበር። መንግስት ደግሞ የኢንቨስትመንት አቅሙ ተዳከመ። ምክንያቱም በጣም በብድር ላይ ተደጋፊ ማለት ዴት ስትረስ ነበር ማለት ልማት የሚሰራው ተበድሮ ነበር እና ያ ዴት ስትረስ እንግዲህ ከአቅሙ መቆጣጠር ከሚችለው በላይ ሆነለበት። ስለዚህ እሱ ነው አንዱ የቀነሰው ነው። ግን ሌሎችም ብዙ ተጨማሪ ምክንያቶች አሉ ነው። አንዱ ለምሳሌ መንግስት አሁንም እቃ ያስገባል። ቀነሰ ማለት በአጠቃላይ ለካፒታል የሚባሉትን ጉድሶች እና ኢንዱስትሪያል ኢንፑት የሚባሉትን ፈጽሞ አያስገባም ማለት አይደለም። ሲግኒፊካንት የሆነ ማለት በጣም ትርጉም ያለው ከፍተኛ ቅናሽ አሳይቷል ማለት ነው። ስለዚህ እና እንደዚህም እያደረገ ደግሞ ሌላም አሁን ለምሳሌ በኢንቨስትመንት ካፓሲቲ ከማጣት ገንዘብ ከማጣት አንጻር ከመቀነስ በተጨማሪም እቃ ሲያስገባ ለምሳሌ ለራሱ የሚሰጣቸው ኤግዘምሽኖች አሉ። በመንግስት አሁን ለምሳሌ ደጋግሜ እንዳነሳሁት እዛ ፔፐር ቀደም ባሉት ቪዲዮዎች ላይ ምሳሌ አድርጌ የወሰድኩት ለምሳሌ ብረት የሚባል ነገር የሚገባ ቢሆንና ብረት መንግስት የሚያስገባው ራሱ ፋይናንስ ለሚያደርጋቸው ወዘተ እንደ ኮንዶሚኒየም ላሉ የቤት ፕሮጀክቶች ከሆነ ብረት ሲያስገባ ዋጋ ይቀንሳል ራሱ ማለት ነው እና ማለት ነው የቀረጥ ይቀንሳል። ነጋዴው ግን ሲያስገባ በፖሊሲ ከተቀመጠው ቀረጥ ውጪ ነው የሚያስገባው ለራሱ ማለት ነው። እንደዛ ያደርጋል ነው የሚሉት እነሱ። ስለዚህ እሱም አንዱ ኢምፖርት ላይክ ነው። ኢምፖርት በመቀነሱ ብቻ ማለት ኢምፖርት መቀነሱ ቀረጡን ቀንሶታል። ግን ኢምፖርት መቀነሱ ብቻ አይደለም፣ ወይንም ኢምፖርቱን መቀነስ ጋር ተያይዘው የሚመጡ የተለያዩ ጉዳዮች አሉ ነው። ስለዚህ አንዱ የግብር ላይክ ነው። እንደዚህ አይነት በፐርሰንቴጅ እስከ 14% ፖይንት ለምሳሌ ብረት ስታስገቡ የሚጫንባችሁ ከስተም ዲዩቲ 30% ከሆነ
የመንግስት ሲሆን እስከ 16% ሊሆን ይችላል ማለት ነው እና ቀላል የማይባል 14% ፐርሰንቴጅ ፖይንት ድረስ ለራሱ ቅናሽ ያካሂዳል ነው። ሌላው እንግዲህ የተነሳው ነገር ምንድን ነው? ከረንሲ ዋጋ እንቀንሳለን ነው። መንግስት ማለት እንግዲህ አሁንም ቢሆን ተለውጧል። በኢትዮጵያ አሁን ከረንሲ ሪጂሙ እንዴት ነው ቢባል ፍሎቲንግ ነው የሚባለው፣ ግን ማለት ለመስማማት ትንሽ ያስቸግራል። ፉሊ ፍሎቲንግ አይደለም እና በትይዩ ገበያው አሁንም የ30 ብር የ35 ብር ልዩነት አለው። በተለይ ኮሜርሻል ባንክን ከወሰዳችሁት፣ ኮሜርሻል ባንክን ለምንድን ነው የምትወስዱት? እንግዲህ በኢትዮጵያ ውስጥ አሁን ወደ 30 ባንኮች አሉ፣ ግን ግማሹን የሚሆነውን እንቅስቃሴ በሙሉ የሚቆጣጠረው ኮሜርሻል ባንክ ነው። ደንበኞቹ ግማሹ ያሉት ኮሜርሻል ባንክ ጋር ነው። የገንዘብ እንቅስቃሴዎች ያሉት ግማሹ እሱ ጋር ነው። ስለዚህ እሱ ማርኬት ላይ ዌት አለው ማለት እሱ ሲጨምር ሲቀንስ ማለት ነው። እና ኮሜርሻል ባንክን እንደ ሬፈረንስ አድርጋችሁ ከወሰዳችሁ ምንም እንኳን አሁን ሌሎች ባንኮችን ቢኖሩ እንደዚሁም ደግሞ እነዚህ ኤክስቼንጅ ኦፊስ የሚባሉት ቢኖሩ የጥቁር ገበያው 185 ምናምን ይባላል ነው የሚባለው። ስለዚህ ኮሜርሻል ባንክ አሁን ለምሳሌ ዛሬ እንኳን ባየሁት 151 ነው። ስለዚህ በ151 እና በ185 መካከል ቢያንስ ወደ 34 ብር ምናምን ገደማ ልዩነት አለ እና እንደዚህ አይነት ልዩነት በመኖሩ እቃው በገበያ ዋጋ አይደለም እየገባ ያለው ማለት ነው። ስለዚህ $1000 እቃ ብታስገቡ መንግስት የሚሰጣችሁ ሬት በአንጻራዊነት ርካሽ ነው። ለምሳሌ 50 ብር አድርጎ ቢሰጣችሁ እና ጥቁር ገበያ ላይ 100 ብር ቢሆን እንደዚህ አይነት ነው። እናንተ የ1000 ብር እቃ በ5000 ብር $1000 እቃ በ50 ብር ብታደርጉት ስንት ነው የሚመጣው? 50 ሺህ ብር ብላችሁ ታስገቡላችሁ $1000። ግን እቃው የገበያ ዋጋው 100 ሺህ ነው ማለት ነው። ስለዚህ መንግስት ኤክስቼንጅ ሬቱን ስለቀነሰ የእቃው ይሄ ሲአይኤፍ ኮስት ኢንሹራንስ ፍሬት የሚባለው ይቀንሳል። እሱ ላይ 100 ሺህ ብር ላይ ታክስ ማስላት 30% ማስላት ሲኖርባችሁ የምታሰሉት ስንት ላይ ይሆናል? 30 ማለት 50 ሺህ ብር ላይ ይሆናል። ስለዚህ ከእሱ ጋርም ተያይዞ ቅናሽ ይመጣል ነው። እሱም ብቻ አይደለም፣ ዶላር እጥረት ሲያጋጥም ራሽን ታደርጋላችሁ። አሁን በኢትዮጵያ ውስጥ ያለው ተጨባጭ ሁኔታ እቃ ማስገብ ማለት ነው። ገንዘብ ስላላችሁ ሄዳችሁ የፈለጋችሁትን እቃ ማስገባት አትችሉም ቀጥታ። ለምን? ፍቃድ፣ የዶላር ፍቃድ ያስፈልጋል። ይሄን እቃ የእንትን አይደለም። አሁን ለምሳሌ ፍቃድ፣ ብዙ አይነት ፍቃድ አለ። ከደህንነት አንጻር፣ ከሀገሪቱ ላይ ከውስጥ ምናምን አንጻር ይፈቀድለት አይፈቀድለት እሱ ሌላ ነገር ነው። ከዶላር አንጻር ግን ራሱ ዶላር በራሽን ስለሆነ የሚቀርበው ለዚህ መስክ ቅድሚያ ይሰጥ እና አንዳንዴ በዶላር እነሱ ራሳቸው እንዳሉት እስከ 3 ዓመት ድረስ ልጠብቁ ትችላላችሁ አንድ እቃ ለማስገባት። ኤሴንሻል የተባሉ መድኃኒት፣ ምግብ ምናምን አይነት ነገሮችን ከ4 ወር እስከ 12 ወር ልትጠብቁ ትችላላችሁ። ስለዚህ ራሽን ማድረጉ የዶላር እጥረት መኖሩም ኢምፖርቱን እንዲቀንስ አድርጎታል ነው። ሌላው እንግዲህ የዋጋም ጉዳይ አለ እንዳልኳችሁ። ይሄ ዋጋ ማለት ሪላቲቭ ፕራይስ ኦፍ ኢምፖርት አዝ ኦፖዝድ ቱ ዶሜስቲክ ፕራይስስ። የዶሜስቲክ ፕራይስ ኢንፍሌሽኑ በ7 ዓመት ለምሳሌ 96% ጨምሯል። በኢትዮጵያ ውስጥ ኢንፍሌሽን 7 ዓመት 96% ጨምሯል። ዌራስ ግን ኢምፖርት እቃዎች ዋጋቸው የጨመረው 85% ነው። በሌላ አማርኛ ኢትዮጵያ ውስጥ በጣም ከፍተኛ ኢንፍሌሽን ስላለ ኢምፖርቱ ጂዲፒ ሮሾ ስታደረጉት እንትን ነው ምንድነው የሚባለው እንትናችሁን ይቀንሰዋል ማለት ነው። የገቢ እቃችሁ እንትኑ ባይቀንስም እንኳን ካለበት ደረጃ ባይቀንስም ግን የእናንተ ጂዲፒያችሁ በፕራይስ ምክንያት ኤክስፓንድ ያደረገው በውጭ ካለው የፕራይስ ጋር ሲነጻጸር አጨማመሩ የሀገር ውስጡ ፕራይስ ሞር ኤክስፓንድ ስለሚያደርግ እሱም አለው ነው። ኳንቲቲም እንግዲህ በሀገር ውስጥ ያለው ምርትም አንዱ ምክንያት ነው። በአንጻራዊነት በሀገር ውስጥ ምርት ጭማሪ ያለ ሪል ጂዲፒ ነው። ኳንቲቲው ከዓመት ዓመት የሚመረቱት ምርቶች አይነታቸው እየጨመረ ነው የሚሄደው። አሁን በዘረዘርናቸው ምክንያት ግን ኢምፖርት ቀንሷል። ስለዚህ እነዚህ ነገሮች ተደማምረው ነው ያስቀነሱት ነው እስቲል አልጨረሱም ማለት ነው። በሌላ አማርኛ እንግዲህ ኢምፖርቱን እንዲቀንስ ያደረጉት ኢምፖርት ብዙ ምክንያቶች አሉ። የዶላር እጥረት፣ የመንግስት ፖሊሲ ወዘተ ውስጥ አሁን የዘረዘርኩላችሁ ብዙ ሳይሆኑ 6-7 የሚሆኑ ምክንያቶች። አሁን የምናየው ኢምፖርት ታክስ ኢቬዥን ቫያ አንደር ኢንቮይሲንግ ነው። አንደር ኢንቮይሲንግ እንግዲህ ማለት ከዋጋ በታች በቅናሽ አድርጎ ማስገባት ነው እና ከዚህም የተነሳ
ማለት እንትናቸውን ዋጋቸውን ቀረጡን ትቀንሱታላችሁ። ገብቷቸዋል። ለምሳሌ ውጭ ሀገር የሚሸጠው $2000 ከሆነ እቃው እናንተ $1000 ብላችሁ ልትስማሙ ትችላላችሁ ለሰውየው። ሌላውን $1000 በሌላ መንገድ ትሰጡታላችሁ። $1000ን ግን በቀጥታ ትከፍሉታላችሁ ማለት ላይክ ነው ይሆናል ማለት ነው። ማነው ስሙ በቀጥታ ትከፍሉታላችሁ። $2000 እቃ አንዱን በትክክለኛው ለምሳሌ በኤልሲ በሲኤዲ ወዘተ ትከፍሉታላችሁ ማለት ነው። ካሽ አጌንስት ዶክመንት ኤልሲ ወዘተ ብላችሁ ትከፍሉታላችሁ 1000 ማለት ነው። ሌላውን 1000 ግን አዙራችሁ በሌላ መንገድ በእጅ አዙር ትሰጡታላችሁ ነው በሌላ መንገድ እና ትሰጡታላችሁ። እንግዲህ በፍራንኮ ቫሉታው ምናምን አድርጋችሁ ማለት ነው። እንዲህ አድርጋችሁ ስታስገቡ የሚቆጣጠርበት እንግዲህ አሁን አንዱ የኤችኤስ ኮድ ቫሊዩ ጥቅሙ ይሄ እቃ ምን ያህል ነው የሚሸጠው ምናምን ብላችሁ ዋጋው እንድታውቁ ያደርጋችኋለሁ ነው። ኤኒዌይ እንደዚህ አድርጋችሁ አንደር ኢንቮይስ ማድረግ ትችላላችሁ። በሌላ አማርኛ ዋጋው እቃው $2000 ሆኖ ሳለ እናንተ ሲአይኤፉ $1000 ነው ልትሉ ትችላላችሁ ማለት ነው። $1000 ነው ማለት ከቻላችሁ what does it mean ቀረጡ ሲሰራ እዚህኛው ላይ ሳይሆን እዚህኛው ላይ ይሰራል ማለት ነው። እንግዲህ ይሄም ምክንያት ሆኖ ቀርቧል ማለት ነው። እንግዲህ ምን እንደሚሉ እንየው። The import to GDP ratio may also have fallen as a consequence of import tax evasion። እንግዲህ ይሄ የኮምፕላያንስ ኢሹ ነው ማለት ምንድን ነው የሚባለው? መንግስት እቃዎች በምን ያህል ዋጋ እንደሚገቡ ማወቅ አለበት ሲመስለኝ ያውቃል ነው። እኔ እስከማውቀው ነው የምላችሁ። ካልተሳሳትኩኝ ኤችኤስ ኮድ የሚባለው ስራው ይሄ ነው። አንዱ ስራው በዓለም ላይ ኮሞዲቲዎች ምን ያህል ዋጋ አላቸው ወዘተ ወዘተ የሚለውን ነገር እንድታቁ ማለት ዩናይትድ ኔሽን እንደዚህ አይነት ነገር የሚጠብቀው ላይክ ነው። አንዱ ዋጋ ለማወቅ ነው የእቃዎች ዋጋ በዚህ አካባቢ በዚህ ጊዜ ምናምን ከምርታማነት ብቻ ብዙ መረጃ ይሰጣቸዋል ዋጋ እና ያንን ለማወቅ ነው እና የሚሉት ምንድነው እንግዲህ የኮምፕላያንስ ኢሹ ሊሆን ይችላል። እስካሁን ያየናቸው ነገሮች የኮምፕላያንስ አይደሉም አይደለም ማለት የመንግስት ያፈጻጸም የግብር ሰብሳቢው ኃይል ግብርን በአግባብ መሰብሰብ ካለመቻሉ የተነሳ የመጣ ነገር አይመስልም። ይሄኛው ግን እንዴትም አላችሁት በአንድም በሌላም መልኩ አያችሁት ከአሰባሰብ ጋር የሚያያዝ ነገር ነው። the import to GDP ratio ስለዚህ ሊቀንስ ይችላል። በምን ምክንያት? ኢቬሽን በመኖሩ ምክንያት። ኢቬሽን ማለት እንግዲህ ግብር መሰወር ማለት ነው። So if importers increasingly under invoice the CIF value of imported goods to customs, then reported imports and import tax revenues as a share of GDP will fall. ማለት አስመጪዎች ሲአይኤፉን የእቃውን ሲአይኤፍ ቫሊዩ ሆን ብለው የሚቀንሱ ከሆነ በተለያየ ነው የሚቀንሱ ከሆነ ማለት እንግዲህ እንዳልኳችሁ ባንክ ነው ፋሲሊቴተር ፔመንት የሚከፍል ማለት ነው እና ባንኩ ጋር እቃ ሲያዙ ባንኩ የሚያውቀው ነገር የለም። ከዚህ ሀገር እንዲህ እቃ ፈልጋለሁ ምናምን ብላችሁ ነው የምታዙት። እሱ ይሄ ባንክ አሁን እዚህ ያለው ባንክ አንዱ ባንክ ጋር ሄዳችሁ እቃ ለማስመጣት ፈልጋለሁ ብላችሁ እንግዲህ ፐርሚቱን አሟልታችሁ ምን ብላችሁ ዶላሩን አግኝታችሁ ማለት ነው። ስለዚህ ከዚህ ሰው እንዲህ አይነት ነገር ልገዛ ፈልጋለሁ ብሩ ይሄውና ላይክ ነው ብላችሁ ነው ከባንኩ ጋር የምትዋዋሉት። ስለዚህ ባንኩ የራሱ ኮረስፖንደንት ባንክ ይኖረዋል ማለት ነው። ስለዚህ ለኮረስፖንደንት ባንኩ ያስተላልፍና ያኛው ባንክ ደግሞ ይደውልና ለዛኛው ደንበኛ እንዲህ የሚባል ሰው ከዚህ ሀገር እንዲህ አይነት እቃ ካንተ መግዛት ይፈልጋል ታቀርብለታለህ ወይ ብሎ ይጠይቀዋል ማለት ነው። ያው እንግዲህ ሞስት ኦፍ ዘ ታይም ሰዎቹ ተነጋግረው ጨርሰው ምናምን ይሄ ለፎርማሊቲ ነው ለትራንዛክሽን ብቻ ነው የሚያደርጉት ማለት ነው ለቁጥጥር እንዲመች። ስለዚህ አዎ ብሎ ያቀርባል ነው። ስለዚህ ሁለቱ ደንበኞች ተገናኝተው ተነጋግረው ምናምን ጨርሰው ነው ይሄን የሚያደርጉት። ሁለቱ ደንበኞች ብላችሁ ሁለቱ ላይክ ነው እዚህ ያለውም እና እዛ ኮረስፖንደንት የሚባለው ወይንም አጋር ባንክ አይነት ነገር እዛ ይኖራል ማለት ነው። ስለዚህ ታዛላችሁ በቃ ከፈለጋችሁት ሀገር ግን ስታዙ ዝም ብላችሁ ራንደም አይደለም ሄዳችሁ ኮሚኒኬት አደረጋችሁ አይታችሁ ምን ብላችሁ ስትጨርሱ እዚህ መጣችሁ አስፈቀዳችሁ ምናምን ብላችሁ ነው የምትልኩት ማለት ነው። ስለዚህ ያ ሜሴጅ ሲደርሰው ይልከዋል። ስለዚህ
ስትነጋገሩ እናንተ መጀመሪያ ባንክ ሄዳችሁ ኤልሲ ወይ ሲኤዲ ወይ ቲኤቲ ምንድን ነው ቲቲ ምናምን የሚሉት ነገር አለ። እንዲህ አድርጌ ዋይር አረግልሃለው በባንክ በኩል ይደርሳል ገንዘቡ፣ ግን ዋጋውን ይሄን ያህል ነው ትልልኛለህ፣ በዚህ ዋጋ ነው የላኩለት ብለህ ትላለህ ብለው በአጭሩ አንደር ኢንቮይስ ያደርጋሉ፣ ከዋጋው በታች ይከፍላሉ ነው። እና እንግዲህ እንዴት ነው ፋይት የሚያደርጉት? ስለዚህ እንደዛ ካደረጉ እና አንደር ኢንቮይስ ካደረጉ ወይንም ከትክክለኛ ዋጋ በታች ገዝቻለሁ ብለው ሪፖርት ማድረግ የሚችሉ ከሆነ ያለምንም ጥርጥር ኢምፖርት ጂዲፒውንም አብሮትም ደግሞ ከዛ ኢምፖርት ላይ ሊመነጭ የሚችለው ግብርም አብሮ ወይንም ቀረጥም አብሮ ይቀንሳል ማለት ነው። ለምንድን ነው ኢምፖርተርስ እንደዚህ የሚያደርጉት? ቀረጥ ላለመክፈል ነው። ሌላ ምንም ሳይንስ የለውም። Importers may under-invoice the cost, insurance and freight value in order to avoid paying import taxes. ስለዚህ ኢቬሽን ነው ግብር መሸሸግ ነው ሊያደርጉ ይችላሉ፣ ያደርጋሉ። More recently, there has also been concern that foreign exchange rationing may encourage importers to under-invoice CIF values in order to hide the source of foreign exchange. ሌላው እንግዲህ እንትንም ነው በጣም የዶላር እጥረት ስላለና ዶላር ሲሰጣችሁ ራሱ የሚሰጣችሁ በጣም ትንሽ አማውንት ኦፍ ዶላር ስለሆነ እቃ ትፈልጋላችሁ፣ ሰፊ ነገር ትፈልጋላችሁ። ስለዚህ በጥቁር ገበያ ምናምን አድርጋችሁ በፍራንኮ ቫሉታ መንግስት አያውቅም። በፍራንኮ ቫሉታ ስታመጣውን ከጥቁር ገበያ ገዝታችሁ ምናምን ብትሉ የሚያውቅበት መንገድ የለውም ሞስት ኦፍ ታይም፣ ምክንያቱም በሰዎች ኮሚኒኬሽን ምናምን ነው የሚያልፈው። ስለዚህ ማስገባት ይፈልጋሉ፣ ማስገባት ነው ገንዘቡ አላቸው። በዛም በተባለው በውድ ዋጋ ገዝተውም አምጥተው እዚህ ሸጠው ያዋጣቸዋል፣ ወይንም ለሆነ ለፋብሪካ ወይም ለሆነ ነገር በጣም ኢምፖርታንት የሆነ እቃ ነው። ግን በሀገሪቱ ካለው የዶላር እጥረት የተነሳ የሚሰጣቸው ዶላር ጥቂት ስለሆነ እነሱ ለምሳሌ ሪሊ የሚፈልጉት $25,000 ሊሆን ይችላል። መንግስት ግን ልሰጥህ የምችለው $5,000 ነው ይላቸው። ስለዚህ ምን ያደርጋሉ? የ$25,000 እቃውን $5,000 ነው ብለው እንዳልኳችሁ በ20,000 አንደኛ በዛ በጓሮ በር ልከው ምናምን ብለው ያስገባሉ። ስለዚህ ሁል ጊዜ መንግስትን ግብር ለማጭበርበር ካላቸው ፍላጎት ብቻ አይደለም ነው አንደር ኢንቮይስ የሚያደርጉ። አንዳንድ ጊዜ መንግስትን ግብርን ለማጭበርበር ባይፈልጉም ነገር ግን ዶላር የለምና ማግኘት የምትችሉት ዶላር እቺ ነች ስትባል ያችን ዶላር ከአቅሟ በላይ ገንዘብ ያስገዟታል ማለት ነው። ያስገዟታል። እንዴት ነው ልትገዛ የምትችለው? ምንም ሚስጥር የለውም። ሌላ በርከት ያለ ዶላር በጓሮ በኩል አስወጥተው ለዛ ሰው በመስጠት ነው። ኬት? ከጥቁር ገበያው ከዚሁ ነው የሚያረጉት እንደሚመስለኝ። ኬት ያመጣሉ? ጥቁር ገበያው ፋይናንስ የሚያደርጋቸው እንዳልኳቸው ዓለም አቀፍ ኔትወርክ ይፈጥርና አሜሪካም፣ አረብ ሀገርም፣ አውሮፓም እንግዲህ አፍሪካ ውስጥም ያሉት ካሉ ኔትወርክ ይፈጥራል። ኔትወርክ ፈጥሮ ዶላር እንዴት አድርጎ እንደሚያቀባብል እና እንደሚያሽከረክር ያውቃል። እና እናንተ ኮኔክሽን ሰው ማወቅ ነው የሚገባችሁ፣ እንደዚህ አይነት ነገር የሚያደርግ ሰው። ስለዚህ እናንተ እዚህ ገንዘብ በብር ትሰጣላችሁ። እነሱ ለምሳሌ እንዳልኳቸው አሁን ማስገባት የምትፈልጉት $25,000 እቃ ነው። እነሱ ግን የሚፈቅዱላችሁ $5,000 ነው። ስለዚህ መንግስትን ማጭበርበር ስለፈለጋችሁ ሳይሆን እቃውን ስለምትፈልጉትና እንደዛ ማስገባት ስለምትችሉ ንግግሩ ምን ይሆናል ማለት ነው? ከዛ ከሚልክላችሁ ኤክስፖርተራችሁ ጋር $5,000 ነው ብለህ $5,000 ነው ብለህ በዛ መሰረት ኢንቮይስ ሰርተህ ደረሰኝ ሰርተህ ምናምን ብለህ ላክልኝ ይባላል ማለት ነው። ስለዚህ አንዱ ኢምፖርት ታክስ ለመቀነስ ነው፣ ቀረጥ ለመቀነስ ነው። ሁለተኛው እንትኑ ነው ኮንሰርንስ that foreign exchange may የራሽኒንጉ ላይ ያለው ኮንሰርን ይሄን ያስከትላል ነው። Importer tax evasion can also occur through product misclassification, where importers deliberately declare their goods under incorrect low taxed HS codes. እኔ አሁን HS ኮድሱን እንዳልኳችሁ ስለ HS ኮዱ የነበረኝ ተባራሪ እውቀት ነው፣ እንደዚህ ጥርት ያለ እውቀት አልነበረም። ግን ቢሆንም HS ኮዱ ነው ኢምፖርታችሁን የሚወስነው ነው። የኢምፖርት እንግዲህ አሁን ጉምሩክ ይላሉ እርግጠኛ እንደሆነ ባላውቅም ማለት በኤችኤስ ኮዱ መሰረት ነው እቃ የሚያስከፍላችሁ እና
ምን ልታደረጉ ትችላላችሁ? ሮንግሊ ክላሲፋይ አድርጋችሁ ዲክሌር ታደረጉታላችሁ። የምታስመጡት ምን ልበላችሁ፣ ለምሳሌ ዶድራንት እና ሽቶ እኩል አታስመጡም ይመስለኛል። እንደው ዝም ብዬ ነው እላችሁ፣ እንደው ራንድም ምሳሌ ልጠቀም። እኔ በአንጻራዊነት ሲመስለኝ አሁን ለምሳሌ የኢትዮጵያ መንግስት ሽቶ እንደ ሌክዠሪ ነው የሚያየው ብዬ ነው የማስበው። ትክክል ከሆነ ሽቶ ሌክዠሪ ነው፣ ዶድራንት ኖርማል ነው። አይ ቲንክ ለሁሉም ሰው ያስፈልጋል፣ ቤዚክ ነው ወዘተ ብሎ ሊያስብ ይችላል። ስለዚህ ሽቶ ስታመጡ ማለት አሁን ምንድን ነው የሆነ ቶይሌት ምናምን ነገር የሚሉት ነገር የሆነ ስም አለው። አይ ዶንት ኖ ላይክ ነው እንትኑን ባላውቀውም ነው የምላቸው። ስለዚህ ዝም ብሎ ሽቶውንም ዶድራንቱንም አንድ ካታጎሪ ውስጥ ካስገባው ሽቶው የሚጣልበት ቀረጥ ከፍ ማለት ነበረበት። ኤችኤስ ኮዱ ያ መሆን ነበረበት። ላይክ ነው ለብቻው ስፔሲፊክ የሆነ በአንጻራዊነት በኢትዮጵያ ሁኔታ ሽቶን እንደ ሌክዠሪ አይተም አይቶ የሚቀርጥ ነው መሆን ያለበት። ከፍ ያለ ነው። ለምሳሌ ከስተም ዲቲ ሲከፍል ለሽቶው ይመስለኛል 35% አድርጎ ለዶድራንቱ 5% ምናምን ማድረግ አለበት። ስለዚህ ሰዎቹ ብልጣብልጥ የሆነ አሰራር ምናምን ካለ ይህን ሽቶን አምጥተው መሰረታዊ ነገር እኮ ነው ኢትዮጵያ ሰው ተብላችሁ እዚሁ ልታስገቡት ትችላላችሁ ማለት ነው። የዛኔ የሽቶ ዋጋ ይቀንሳል። something like that እና እንደዚህ አይነት ነገርም ያደርጋሉ ነው። ካን ኦልሶ ኦከር ትሩ ፕሮዳክት ሚስ ክላሲፊኬሽንም ሊያስከትለው ይችላል ነው። ሚስ ክላሲፊኬሽን እንግዲህ ምን ማለት ነው? ሽቶ አሁን ከእንትን ጋር አንድ ላይ የመጸዳጃ ቤት ልክ ነው ወይ የንጽህና መጠበቂያ ብላችሁ ከነ ሳሙና ከነ ምናምን ከነ ኦሞ ከነ ምናምን ጋር ዶድራንት ልታስገቡት ትችላላችሁ። እኔ ይመስለኛል የንጽህና አካል ነው ብዬ ነው። ሽቶ ግን ንጽህናም ብቻ አይደለም እንደሚመስለኝ ነው እላችሁ። ሽቶ ላይክ ነው መዘነጫ ነገር ነው እና ኦፍኮርስ ዩ ን ሴይ አይ እንደዚህ ያከራክራል፣ ዲቤታብል ነው ግን ለምሳሌ ነው የምላችሁ። ስለዚህ እንደዚህ አይነት ሚስ ክላሲፊኬሽንም ሊመጣ ይችላል። ስለዚህ እንግዲህ እስካሁን 3 ነገር አየን ማለት ነው። አንድ ቀረጥ ለማጭበርበር ሊሆን ይችላል። ኦፍኮርስ ይህም ቀረጥ ያኛውም ቀረጥ ማጭበርበር ነው ማለት አንደር ኢንቮይስ ማድረግ ሊሆን ይችላል። አንደር ኢንቮይስ ግን በማጭበርበር ብቻ ነው፣ ቀረጥ ለማጭበርበር ብቻ ሳይሆን የዶላር እጥረቱንም ችግር ለመወጣት ሊሆን ይችላል። ሚስ ክላሲፊኬሽን እንደ ስትራቴጂ ሊጠቀሙ ይችላሉ ማለት ነው። ኦልዶ ፕሮዳክት ሚስ ክላሲፊኬሽን ባይ ኢትሰልፍ ዶዝንት አፌክት ዘ ቶታል ሲአይኤፍ ቫልዩ ኦፍ ዲስ ዲክሌርድ ኢምፖርት ኢት ሪዘልትስ ኢን ሪዲዩስድ ኢምፖርት ታክስ ሬቨኒውስ። ይሄ ሚስ ክላሲፋይ ስታደርጉ ኢምፖርት ላይክ ነው የሚስ ክላሲፊኬሽኑ ከእንትኑ እንግዲህ አንደር ኢንቮይሲንግ እና ሚስ ክላሲፊኬሽን እንትናቸው ሚስ ክላሲፊኬሽን ውጤታቸው የተለያየ ነው። አንደር ኢንቮይስ ስታደረጉ ሚስ ክላሲፋይ አላረጋችሁም። ስለዚህ እቃው ዋጋው ዝቅ አለ እንጂ ሬቱ አልቀነሰም ማለት አይደለ። ለምሳሌ ቀረጥ ስትሰሩ ሲአይኤፍ ታይምስ ሬት ነው። ስለዚህ ይሄ ነው የቀነሰው እንጂ ሬቱ አልቀነሰም ማለት ነው። ሚስ ክላሲፋይ ስታደርጉ ግን ሬት ነው የምትቀይሩት። ሲአይኤፉ አይቀየርም። እቃውን የገዛችሁበት ላይክ ነው አንድ ላይ ምንድነው አንደር ቫሊዩ ሚስ ክላሲፋይ ማድረጋችሁ በጣም አጭበርብራችሁ ካለመጣችሁ እንደዛ ነው። ፕሮብለም ላይክ ነው። ይቅርታ ሌላ ሀሳብ መጥቶ ሚስ ክላሲፋይ ስታደርጉ ሲአይኤፍ አይቀንስም፣ ባለበት ሲአይኤፍ ነው የምታመጡት፣ ግን ሬቱን ነው የምትቀንሱት ማለት ነው። ሬቱን ትቀንሱታላችሁ። ሚስ ክላሲፋይ አይሆንም፣ ሬቱን ትቀንሱታላችሁ። ስለዚህ በሌላ አማርኛ ምን ማለት ነው? በዚህ ጊዜ ኢምፖርት ቱ ጂዲፒ ብቻ አይደለም የምትቀንሱት ማለት ኢምፖርት ቱ ጂዲፒውን ትቀንሳላችሁ፣ ላይክ ነው ታክስ ቱ ጂዲፒውንም ትቀንሳላችሁ። በዚህኛው ጊዜ ኢምፖርት ቱ ጂዲፒውን አትቀንሱትም። የምትቀንሱት ታክስ ቱ ጂዲፒውን ብቻ ነው። ስለዚህ ይሄኛው ግብሩን ብቻ ነው አፌክት የሚያደርገው ሚስ ክላሲፋይ ተደርጎ፣ ነገር ግን በሲአይኤፍ በኮሬክት ሲአይኤፍ ቫልዩ ሲገባ፣ እዚህ ጋር ግን አንደር ኢንቮይስ ሲሆን ኢምፖርት ቱ ጂዲፒ ሬሾንም ትቀንሱታላችሁ። ታክስ ኮረስፖንዲንግ ታክሱም አብሮ ይቀንሳል ነው። ማይ ኳስችን ኢዝ አሁን እኔ የማይገባኝ ምንድን ነው መሰላችሁ?
ክላሲፋይ ለምን ነጋዴው ክላሲፋይ እንዲያደርግ እንደሚፈቀድለት ነው የማይገቡ። ለምሳሌ ሽቶ የሚያስመጣው ሰውዬ የንጽህና መጠበቂያ ነው ማስመጣው ብሎ ሲል እንደዛ ብሎ ላይክ ነው እንግዲህ ተባብረው ካልሆነ ባንኮቹም ምናምን ካልሆኑ ሲጀምር ፐርሚት ራሱ የሚሰጠው ብሔራዊ ባንክ መሰለኝ እንትኑ ቢዝነስ ፍሎው ትንሽ ብረሳውም ማለት ነው። ፐርሚት የሚሰጠው ብሔራዊ ባንክ ነው። ፐርሚቱን ይዛችሁ መጣችሁ ነው ወይስ እናንተ ትጠይቁና ባንኩ ለእናንተ ፐርሚት ይጠይቅላችኋል መሰለኝ። ኤኒዌይ ለምንድን ነው ክላሲፋይ እንዲያደርግ የሚፈቀድለት? ኢዝ ማይ ኩዌስችን። ገብቷቸዋል ማለት የሚገቡት እቃዎች በሀገሪቱ ውስጥ የሚገቡት እቃዎች ይታወቃሉ። ይሄን እቃ ክላሲፋይ ስታደርግ በዚህ በኩል ክላሲፋይ አድርገው ብላችሁ ማለት ይታወቃል። እንትን ነው የምታመጣው በጉዳይ ላይ ነው የኢምፖርት ኦፊሰሩ ወይ ምናምኑ የትኛው እቃ በየትኛው ክላሲፊኬሽን ውስጥ እንደሚገባ እና ምን አይነት ኤችኤስ ኮድ ሊኖረው እንደሚችል ፈቃጁ አካል ማወቅ ያለበት ይመስለኛል። እና ለምንድን ነው ሚስ ክላሲፊኬሽን የሚፈቀደው? የተቻለው ሰው ነገርኳቸው እንግዲህ ነጋዴ ነው ከይቅርታ ጋር ማለት ዋጋ የሚቀንስበት መንገድ ፈልጎ አሰራር ካለ እንዴት አድርጌ ላልፈው እችላለሁ ብሎ የሚያስብ ሰው ነው። እና ሚስ ክላሲፋይ ተሳስቼ ነው ይላል። ምን ታደርገዋለህ? እና እኔ የሚመስለኝ የምታስገባውን እቃ ንገረኝ ብሎ ዲቴሉን አውቆ የሚያስገባው እቃ ይሄ ነው ክላሲፋይ የሚሆንበት እንትኑ ቀላል ላይክ ነው። ምን ልበላችሁ አይተሞቹን አግኝቶ በትክክለኛው ክላሲፊኬሽን ውስጥ እንዲገቡ ማድረጉ ከባድ መስሎ አልታየኝም። ላይክ ነው አይ ዶንት ኖ ሌትስ አስክ እንግዲህ ቻት ጂፒቲ they say all right they say in Ethiopia all right in Ethiopia one of the reasons for import tax decline, import related all right duties, liens, surcharges, decline is misclassification. That is importers deliberately classify their their imports are under less taxed HS card. Good, all right. My question: why are they allowed to do that? Shouldn't the government do the classification? Yeah, they say in Ethiopia one of the reasons for import-related duties and surcharge decline is misclassification, that importers deliberately classify their imports classifying their imports under less tax
HS codes. My question: why are they allowed to do that? Shouldn't the government do the classification? መንግስት እኔ like no great question. It gets to the heart of how customs works everywhere, not just in Ethiopia. Why importers choose the HS code? In almost all countries, the importer or their agent is the one who declares the HS code on the customs form. Only the importer knows exactly what they are bringing. Cannot inspect every item. The system relies on self-declaration supported by documentation. Customs then verifies the declaration fully, partially, or through risk-based election. So the importer is allowed to propose a HS code, but they are not allowed to misclassify. If they get caught, they face penalties, reclassification, and back taxes. Why doesn't the government just classify everything? For thousands of import declaration come in a day. I mean, like CD, blah blah. It's አይ ሚን እንትኑ አማውንቱ ሲግኒፊካንት ላይሆን ይችላል ነው እንጂ ማለት ዝም ብሎ ተራ ለለ ዝም ብሎ የምታጡት $1 ሚሊዮን ወደ $1 ሚሊዮን ከሆነ ይታባቱ ነው እንጂ የሆነች ሴክሽን ነገር ማቋቋም እኮ ነው ስራው። ክላሲፊኬሽን የሚገቡት ማለት አይተሞቹን ስታዩቸው አሁን ለምሳሌ ኤችኤስ ኮዱን ስታዩት ነው ብላችሁ 5000 ነው 6000 አይተም ነው ጠቅላላ የኤችኤስ ኮዱ ነው። ስለዚህ ኢትዮጵያ ላይ ነው አንድ ጊዜ ስታብልሽ አድርጋችሁ ግን አይተም ስትጡም እዛ ጋር መግባት አለ ማለት ዲፊካልቲው አልታየኝም። በተለይ ደግሞ ዲክሌር የሚያደርጉት ሰዎች ዌን ላይክ ነው ኤችኤስ ኮድ ቃው ሲመጣ ምናምን አይ ዶንት ኖ እንግዲህ በኢትዮጵያም ሳይሆን በዓለም ዙሪያ ችግር ነው ምናምን ይሏቸዋል። እኔ ግን እንደው ዞር ብሎ የሚያየው ጉዳይ ብሎ የሚያየው ሰው ጠፍቶ ነው እንጂ ምክንያቱም እንትን አይደለም ነው ተአምር አይደለም። 6000 ማለት በጣም ትንሽ ነው ለኔ ነው የምላችሁ። ማለት ሁሉ ጊዜ የሚሰራበት ከሆነ 6000 በጣም ትንሽ ነው። 6000 ጀነራል ካታጎሪ ብታረጉት ከዛ ውስጥ የሚመጡት ነገሮች ጥቂት ናቸው። እኔ ችግር መስሎ አልታየኝም። ግን ምናልባት ሲይዙት ያደናግር እንዳይሆን ካልሆነ ወይ ለተቀማጭ ሰማይ ቅርቦ ቢንኮን አላውቅም። ግን እኔ ክላሲፋይ ማድረጉ እንደዚህ ኮምፕሊኬትድ መሆን ያለበት አይመስለኝም። እሱ ግን የሚለው በእንትን ብቻ ሳይሆን በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ ያለ ችግር ነው። In almost all countries, the importer or their agent is the one who declares the HS code. ከዛ ካሳሳተ ምናምን ትቀጠዋለህ ነው። እሱማ በቃ አሳልፈ እንዴት ልበላችሁ ለኮራፕሽን አጋለጥከው ምናምን ጣጣ ያበዛል ነው። መጀመሪያውኑ የሚያስገባውን ዕቃ ቃል ሲያዝ ምናምን ላይክ ነው የሚታወቅ ነገር ነው። ከየት ነው የሚያመጣው? ምንድን ነው የሚያመጣው? ምንድነው? ቻምበር ኦፍ ኮሜርስ አለ፣ ሰርቲፋይድ ነው ምናምን ላይክ ነው እንትን አለው። እኔ ዝርዝሩን አሁን በደንብ ማስታወስ አቅቶኝ ነው እንጂ አሁን ለምሳሌ ዝም ብላችሁ ኢምፖርት እንትን ኤክስፖርት ራሱ አይመጣላችሁም። ኢትዮጵያ አሁን ለምሳሌ እንትን መሆን አለባችሁ። ቡና ቻምበር ኦፍ ኮሜርስ ሬጂስተርድ ሆናችሁ የሚያውቃችሁ መሆን አለባችሁ። ዕቃ መላክ እንድትችሉ ምናምን የሚያደርገው የተመዘገባችሁ። አሁን ንግድ ኤክስፖ ምናምን ሲያደርጉ እንደዚህ ነገር ፕሮሞት ለማድረግ ነው የሚያደርጉ እና እዛ ሀገር ሆኖ ቻርተርድ የሆነ የተመዘገበ የሚሰራቸው ስራዎች የሚታወቁ የሚልካቸው እቃዎች የሚታወቁ ምናምን ኢንፎርሜሽኑ አቬለብል ኖውን እና ፕሪዲፋይንድ ነው ኢን አድቫንስ እና ኤችኤስ ኮድ የሚባለውን ነገር እስኪያስቀይር ድረስ የሚሆን አይመስለኝም። አጓጉል ክርክር እንዳይሆን ብዬ ነው እንጂ ኢን ኦልሞስት ስለዚህ ኦንሊ ዘ ኢምፖርተር ኖውስ ኤግዛክትሊ ዋት ዴይ አር ብሪንጊንግ ሶ ዋት ነው ላይክ ነው። ማስመጣት የሚፈልጉትን ነገር እነሱ ናቸው የሚያውቁት። ማስመጣት የሚፈልጉት ነገር ግን የትኛው ኤችኤስ ኮድ ውስጥ መግባት እንዳለበት ግን የሚያውቀው ማን ነው? የሚወስነው ማን ነው? መንግስት ነው። እነሱ ማካተት ላይክ ነው። ነጋዴዎቹ ማከታዋቸው በነፃም ቢያስገቡ ደስ ነው የሚላቸው። The system relies on self-declaration support by documentation, invoices, bills of lading. Product is verifies the declaration. But in Ethiopia, like I don't know, ትንሽ ልቀጥልበት. But in Ethiopia, the practice is
before you begin to import, all right, you begin to import. Uh, you need a permit from NBA, and my idea was, why doesn't NPE give the HS code based on the item like በኢትዮጵያ like ኢምፖርት ከማድረጋችሁ በፊት እንግዲህ እሱ ነው በኢትዮጵያ. That's a really good but subtle question. Yes, part of the reason importers in Ethiopia gave permit through National Bank of Ethiopia before importing, but it doesn't mean NB automatically assigns or verifies correct HS code. Here is how it works and why your idea should give HS. It doesn't reflect actual instance. What NB's permit does cover what it requires from importers. For imports that need foreign exchange, the import application submitted to commercial bank on behalf of the importer must include HS code. The pro forma invoice must clearly show HS code, including quantity, grade, quality, volume, blah blah. Right? After NB bank grants the import. እሱን ነው የምላችሁ ማለት አሁን እንደ እንግዲህ ባንካችሁን መርጣችሁ ሄዳችሁ ኢምፖርት ልታደርጉ ነው እና ኢንቮይስ ምናምን የምታቀርቡት ነገሮች አሉ ነው ማለት ኮሚኒኬት አድርጋችሁ ልኮላችሁ ምናምን ነው ብላችሁ ኢምፖርት አታደርጉ እና ኤችኤስ ኮድ ሰጥተው ነው የሚያመጡት እና አይተሙ ዲስክሪፕሽኑ ደረሰኙ ምኑ ተቀምጧል ማለት ነው እና የሚመጣው ቃዛ ከሆነ ኤችኤስ በቃ ሚስ ክላሲፊኬሽን የሚባል ነገር ምን እንዴት ይነሳል ነው አይ እቃው በመሃል እንደማያ ክልል ብሎ ሌላ ነገር ይሆናል አይ ዶንት ኖ ወይስ ደግሞ ምን አይ ዶንት ኖ what can be the reason ግን እስቲ ቆይ እንየው grants the import permit foreign exchange authorization importer ships the goods clears customs with Ethiopian Revenue and Customs Authority and submits the final custom declaration back to NB. The final declaration becomes part of the documentation for like imports remain subject to post clearance audit by customs classification HS code origin. So NB's role is እሱ ነው like ነው ኦኬ አይ ሮሉን like ነው የሚለው ምንድነው እንትን የብሔራዊ ባንክ ዋናው ኃላፊነቱ ለዚህ ነጋዴ ዶላር ይሰጠው like ነው ከዶላሩ ጋር ብቻ ነው አይ የተፈለገውም እኮ ግብሩም ታሳቢ መደረግ አለበት ሚስ ክላሲፋይ አድርጎ መንግስትን ግብር የሚያሳጣ ከሆነ የማንን ጎፈሬ ሊያበጥር ነው ኤንቢ እዛ ጋር የተቀመጠው ማለት ሚስ ክላሲፋይ የተደረገ ጉድ ሲሰጠው አይ ነገር ሚስ ክላሲፋይ ሆነ ብሎ ማለት የማይችል ከሆነ እንዲህ ደግሞ የማጣራት ሂደቱንም አስብ በኋላ ነው የምላችሁ እንግዲህ እንትን ካታለልከኝ እቀጣለሁ ብላችሁ አራቀጣኝም ለቀጩ ራሱ ብር ሰጠዋለሁ ነው ገብታችሁ እና እኔ አልገባኝም ነው የምላችሁ የአሰራር ችግር ነው የሚመስለኝ ዝም ብሎ ቢሮክራሲ ብሔራዊ ባንክ ፐርሚት መፍቀድ አንድ ላይክ ነው ዶላር አለኝ የለኝም ይሄ ሰውዬ የሚያስመጣው ዕቃ ዶላር ይሰጠው አይሰጠው ምናምን ሌላ ጉዳይ ወይ ዕቃው የደህንነት ችግር ይፈጥራል ወይ አይፈጥርም ወዘተ ወዘተ ብሎ አገሪቱ የህግ የሚገዛ ዕቃ ነው ወዘተ ወዘተ ብሎ እሱ ሌላ ጉዳይ ነው ግን ደግሞ ግብርም ኢምፖርታንት ስለሆነ ምንም እንኳን ምን ያህል በክላስ ላይክ ነው can you put an estimate to can you put an estimate on like on the loss of custom duty due to classification, due to misclassification, all right, classification, Ethiopia, like as percentage of
the total import tax ማለት በፐርሰንቴጅ የምታውቁት በሚስ ክላሲፊኬሽን ምክንያት በጣም ኢንሲግኒፊካንት ሆኖ አይ ሚስ ላይክ ነው በዛ ብናጣ ላይክ ነው find any credible like provides what we know African like in 2000 referenced by local media suggests that Ethiopia will lose between 10 to government revenue each year to illicit financial flows. A large portion of this illicit flows come via trade misinvoicing, over-invoicing, and under-invoicing, export under-invoicing, or import misdeclaration, including misclassification. ስለዚህ ጠቅላላ አድርጋችሁ ነው እንግዲህ ገንዘብ የሚወጣበትም የሚገባበትም የማጭበርበሪያው መንገድ ስለሆነ ነው የሚለው አሰፋው እንትን ሆነ ፋይናንሻል ሴኩሪቲ ሆነ ገንዘብ ማሸሻም ነው አሁን ለምሳሌ እንዴት ነው ልበላችሁ ግን እኔ ቀላል ነው የሚመስለኝ አሰራር ይህንን ብሔራዊ ባንክ ውስጥ ፐርሚት ምን ያህል ሲሰጥ ነው ደግሞ ነው ማለት አንደኛ ራሽን እያደረጋችሁ ነው ኢምፖርት የሚደረገው ይታወቃል ስለዚህ የሆነች ሴክሽን አቋቁሞ የክላሲፊኬሽን ኤክስፐርት መፍጠር ነው እንጂ የትኛው ዕቃ ከየትኛው ጋር እንደሚመጣ የሆነች አጠር ያለች ኤክሰል ሺት ይዞ አጠር ያለች ምላችሁ 5000 6000 ምናልባት ከፋፍሎ ማለት እንደ በብዙ ሺት አድርጎ ላይክ 10 ቻፕተር አንድ 10 ቻፕተር አንድ 10 ቻፕተር አንድ አድርጋችሁ በቃው እያንዳንዱ ዕቃ ኤችኤስ ኮዱ የት ነው ላይክ ነው ብላችሁ አውቶማቲካሊ ነው እንጂ አምጥቶ ሲስተሙ ላይ ሲያስገባ ኤችኤስ ኮዱ ብሔራዊ ባንክ ጋር ካለው ጋር ተመሳሳይ ካልሆነ ፐርሚቱን ይተፋዋል ወዲያው ሪጀክት እና ሰውየውም ስርዓት ይይዛል እና ያው እንግዲህ እኔ እንትን ቀላል ነው የሚመስለኝ ማለት አይ ቲንክ ነው ቀላል ነው የሚመስለኝ ከሪስፖንሲቢሊቲ አንፃር ስለሆነ ነው ማይቻለው ነው ሪስፖንሲቢሊቲ መጨመር ነው እኮ ምን ችግር አለበት ብሔራዊ ባንክ ላይ አዲስ ተጨማሪ ኃላፊነት መጨመር ነው አንዱ ኃላፊነት ለምሳሌ ዕቃ ሲያስገባ የሚገባው ዕቃ የተፈቀደ ላይ ነው ለምሳሌ አሁን አይደለም የጦር መሳሪያ ሊያስገባ ብትሉ ዝም ብሎ ቻለም ነው ወይ የሆነ ተቀጣጣይ ወይ የሆነ የጤና ችግር የሚፈጥር ነገር ምናምን እንዳታስገቡ ነው አንዱ ቁጥጥሩ ፐርሚት የሚሰጣችሁ ሌላው ዶላር ይገባዋል ወይ ላይክ ነው ይሄ ነገር አስፈላጊ ነው ጠቃሚ ነው ሶስተኛ ደግሞ ሚስ ዲክላሬሽን እንዳይኖር አብሮ ማረጋገጥ ነው ከስራው ጋር ነው ማለት እና ሚስ ዲክላሬሽን ነጋዴው ያርግ ብለ ነጋዴው ሚስ ዲክሌር አርጎ ሚስ አሎኬት አርጎ ምናምን እንዲፈጠር ለምን ትፈቅድለታለህ I don't know I don't see the difficulty in that እንደኔ ነው መላችሁ ግን በአለም ዙሪያ ያለ ነው በአለም ዙሪያ አንዳንዴ ምን ይሆናል መሰላችሁ ዝም ብሎ ልማድ ይቀጥላል ነው በአለም ዙሪያ ልማድ ምንድነው የሚባለው አሜሪካኖችም ወይ ጃፓኖችም እንደዚህ ነው የሚያደርጉት እኛ እንዴት እንቀይረዋለን የሚባል ነገር አይደለም አሜሪካና ጃፓን ላይክ ነው በሌላ መንገድ ሊያስተካክሉት ይችሉ ይሆናልና አይ ቲንክ መቆጣጠሩ ሚስ ክላሲፊኬሽን ቴክኒካል ፕሮብሌም አይመስለኝም ነው one last question ChatGPT so like do you think so would I be safe all right to say all right NB could stop the saga of misclassification all right misclassification technically in the Ethiopian context all right in the Ethiopian context all right cannot in the Ethiopia like long answer below misclassification at customs not at NPA the real goods arrive at customs, not at NPA. So he says something and he brings like misclassification is about what is actually what's physically inside the container.
እንደዛ ማለት ነው። ብሔራዊ ባንክ ጋር ብትጨርሰውም ቴክኒካሊ ነው ማለት በፔፐር ፐርሚቱ ላይ ስታስቀምጡ እንደዛ አድርጋችሁ ስፔሲፋይ ብታደረጉ መጨረሻ ላይ ማለት ብሔራዊ ባንክና ከስተምስ አብረው አይሰሩም ነው አይሰሩም። ኢነሰንስ አክቹዋሊ እቃው ሲመጣ የሚመረምረው የጉምሩክ ሰራተኛው ነው። የጉምሩክ ሰራተኛው ስለሆነ ነው። የጉምሩክ ሰራተኛው ግን በፐርሚቱ መሰረት እቃው መምጣቱን ማረጋገጥ misclassification about what is physically inside the container versus what HS code is declared and VLC is pro forma invoice blah blah. It isn't right. Only customs can verify the reality of the goods. Say the importer can still ship something else in light way and be in customs using genuine invoice from abroad a foreign like no supplier ማለት ማጭበርበሩ እንትን ነው። የውጩም ያግዛል ነው ገብቷቸዋል ማለት ተጠቃቅሰው ነው በህብረት ነው ያጭበረብሯችሁ ነው። የነጋዴ ህብረት የነጋዴ ኮኔክሽን ነው የሚያጭበረብረው ነው። ለምሳሌ ነው የሚለው ፎሬን ሰፕላይ ካን ራይት ኤችኤስ ፕላስቲክ ሮ ማቴሪያልስ ኤችኤስ ላይክ ነው 3901 ብሎ እንግዲህ 3901 የፕላስቲክ እቃ ሮ ማቴሪያል ጥሬ እቃ ነው ይላል። ኢንስቴድ ኦፍ ፕላስቲክ ፊኒሽ ጉድስ ኤችኤስ 39XX high DT. NEB cannot detect this because it cannot investigate the foreign sender, the origin document. Only customs has scanning, inspection, and risk profiling. Like what I'm trying to say is አንድ የጉምሩክ ተቆጣጣሪ ነው ጉቦ ሰርቶ ማጭበርበሩን ተውት ነው የምለው። እሱን ራሱ ማለት ጉቦ ተቀብሎ ወይ ምናምን ብሎ ማሳለፉን ነው። ለምሳሌ ነው አሁን እንግዲህ በተጨባጭ ባለው ሁኔታ ያለቀለት የፕላስቲክ እቃ ኢምፖርት ስታረጉና አይታችሁ ከሆነ አሁን አይደሉና አንድ የሆነ ኤግዚቢሽን አንድ ጊዜ አይቼ ነበር። አሁን የውሃ ላስቲኮቹ ይሄ እችን የምታክል ነገር ነው ምናምን ነው እሱን በማሽን እያደረጉ ነው እነዚህ እንትኖቹን የሚያወጧቸው ቦትሎቹን የሃይላንድ እንትኖቹን የሚያወጣቸው ከትንሽ የሆነች ነገር ነው እና አንድ የጉምሩክ ሰራተኛ የትኛው ማለት ሃይላንድ ውሃ ተዘጋጅቶ አልቆለት የመጣ መሆኑንና የፕላስቲክ ማለት በፋብሪካ ማለት ፊኒሽድ የሆነ የፕላስቲክ ጉድስ መሆኑንና የፕላስቲክ ፋብሪካ ግብዓት የሆነ እቃ መሆኑን ልዩነቱን የሚያጠራ አይመስለኝም። ገብቷቸው እና ከስተም ክሊር ሲያደርግ ስካኒንግ ማሽን አለው ምን አለው የሆነ ነገርም ከፍቶ አንድ ሁለት እቃ ቼክ ያደርግ አይመስለኝም። ዝም ብሎ ወይ ግብሩ አያዋጣም የዚህን ያክል ስታፍ ቀጥረን እንደዚህ አይነት ነገር እናጣራካል አያዋጣም ካላሉ በስተቀር ምንድነው ችግሩ ነው? እና ለምንድነው የሚጨበረበረው? 39 ተብሎ ማለት የእንትን ፋብሪካ ግብአት ነው ተብሎ እቃ ተሰጥቶት አይ ሲያመጡ ግን ግብአት ሳይሆን ያለቀ እቃ ሲያመጡ አይ ግብአት ነው ያመጡት ብሎ የሚሸወድበት እና ያንን ኮንትሮል ማድረግ የሚያቀትበት ምክንያት ኦኬ let me push back just a push back if all right if A and B do the classification correctly why wouldn't the customs guys make sure that the customer isn't like declaring something and the importing another. Is that technically difficult? ማለት ምንድነው የሚያቀታው ነው እንትን ኮምፕሊትሊ ፌር ኤንድ
If NB does the classification correctly upfront, why can't customs simply enforce it on arrival? If NB give the HS code enforcement that customs is James globally says only customs has legal authority to determine HS code. Any other agency, even at a central bank, is not HS classification authority. Only assigns a code customs. ሪአሬንጅ ማድረግ ነው ገብታችሁ ማለት ኢምፖርታንት ነው ወይ? ከዛ በዛ አንደኛ እንትኑ ምንድን ነው የሚባለው እንግዲህ ጠንካራ መንግስት ይችላል፣ ኮስቱን አፎርድ ያደርገዋል፣ በስታፍ በምናምን ደረጃ አፎርድ ያደርገዋል ብለን አስዩም ካደረግን ነው ማለት እንትን ማድረግ ነው ነው አንድ የሆነ ይሄ ኤችኤስ ኮድ ናሽናል ባንክ ውስጥ ኤችኤስ ኮዱን አሳይን የሚያደርገው የጉምሩክ ሰው እንዲሆን ማድረግ ነው አይደለም? እኔ እንደሚመስለኝ ሰዓቱ አልበቃ ብሎ አሳስቦኝ ነው። የጉምሩክ ሰው እንዲሁም ማድረግ ነው ማለት ምን ልበላችሁ፣ ቢዝነስ ፕሮሰሱ ቀላል ነው። ዋናው በቃ በኤችኤስ ኮድ የሚታወቅ ነው። እንዴት አድርጎ እንዴት አንድ ነጋዴ አንድ ዕቃ እንትን ነው ማመጣው ብሎ እንትን ሲያመጣ ገብቷቸዋል። አሰራሩ እኮ ውስብስብ ስለሆነ ነው። እዚህ ጋር ባንክ አስፈቀደ፣ እዛ ጋር ብሔራዊ ባንክ ፈቃድ አሰጥተ፣ ከዛ ደግሞ እዛ ሄደ ከስተምስ ክሊራንስ አለው፣ በዛ መሀል ትራንዚስተር አለ ምናምን። ነገሩ ውስብስብ ነው። ምን ጦጣ ነን እንዴ? ሰዎች አይደለም? እንዴት ላይክ ነው ይሄ እንደዚህ ነው የሚሰራው፣ ይሄ እንደዚህ ነው የሚሰራው፣ ይሄ ኃላፊነት ነው እንደዚህ፣ ይሄኛው ቢሮና ይሄኛው ቢሮ በዚህ በልኩ ተባብረው ይህንን መስራት አለባቸው ምናምን ብሎ አንድ ክሊር የሆነ ይህ ነው ላይክ ነው ወርክ ፍሎ አውጥተው ማስቀመጥና በዛ መሰረት አድርጎ ነጋዴው ማለት በመሀል በኮራፕሽን ምናምን እሱ እንግዲህ ሙስና ነው። በአሰራር ልትፈቱት የምትችሉት ነገር አይደለም። እድሉን ታጠብቡበታላችሁ እና እኔ ምኑ እንደከበደና ችግር እንደፈጠረ እውነት ላይ ነው ቀላል ነው የሚመስለኝ። ዋሬፍ you let like you one create or what if one create a classification section in NB that's stuffed all right, both by NBE and customs employees and they do the classification. When permit is issued, all right? ሌላ ላይክ ነው ያልታየ ነገር ካለ this is smart creative idea like it should work I think ማለት ሴክሽን ፈጥራችሁ ብሔራዊ ባንክ ውስጥ እዛ ሴክሽን ውስጥ ግን ስታፎቹ ሪፖርቱ አካውንተብል ቶ የሚለውን ላይ አይታችሁ ነው አካውንተብል ለብሔራዊ ባንክ ሪፖርት ላይክ ከከስተምስ እና አንድ ሴክሽን ቢቋቋም 6 ሰው ብታረጉበት እዛ ሴክሽን ውስጥ 7 ሰው ምናምን ብታረጉበትና 3ቱ ወይ 4ቱ ከጉምሩክ የሚመጡ የጉምሩክ ሰዎች 3ቱ የብሔራዊ ባንክ ሰዎች አድርጋችሁ ስራቸው ምንድነው አይተሞችን በትክክል ክላሲፋይ ማድረግ ነው። ኢምፖርት ፐርሚት የሚሰጣቸው አይተሞችን በትክክል ኤችኤስ ኮዳቸውን በትክክል ካታጎራይዝ አድርጎ ክላሲፋይ ማድረግ ነው። እንደዛ አድርጋችሁ ትሰጡታላችሁ። ከስተምስ አይ እኔ የለሁበትም እንዳይል የራሱ ሰዎች ያሉበት ባሉበት ካይንዳ ሴክሽን ወይም ኮሚቲ ነው ክላሲፊኬሽኑ የተሰራው። ስለዚህ በቃ ምንም እኔ እንዴት ነው ላይክ ነው አይ ዶንት አክሰፕት ኢት ነው ማለት በአጭበረበሩ ይሁን አፖርት ነው የሚያጭበረበሩ እኔ እንደሚመስለኝ ነው። ሶ ኢምፖርት ታክስ ኢቬዥን ዶም ስማግሊንግ ኢዝ ላይክ ነው። ሌላው እንግዲህ እንትን ነው የኮንትሮባንድ ንግድም ሌላ ጉዳይ ነው። ስማግሊንግ ኦር ኢምፖርት ጉድ ትሩ አንኦፊሻል ቻነልስ would affect both officially declared imports and import taxes, as we are not aware of any reliable data on the total amount of smuggled goods to Ethiopia. We did not quantify the impacts of smuggling
ኦን ቶታል ኢምፖርትስ ኦር ኢምፖርት ታክስ ሬቨኒውስ። እንግዲህ ይሄ ኮንትሮባንድም የራሱ ተጽዕኖ አለው። ምክንያቱም አታዩትም ነው። ለምንድን ነው ግን ምንድን ነው እኔ መንግስት ምን እንደሚሰሩ ግራ ግብት ነው የሚለኝ አንዳንዴ በሆነ እናውቃለን ማለት ነው መረጃ ቢያንስ ያጭበረብራችሁ። ግን ቤትም ሀገር አለ ስማግሊንግ ምናምን እንዴትም ተደርጎ ይገባል። ግን አትሊስት የሆነ መረጃ ማቅረብ መቻል አለባችሁ። እስቲሜት ምናምን ነገር እና ኢኮኖሚክ ኢምፓክቱ ምናምን መቅረብ ያለበት ይመስለኛል። ይታወቃል ደግሞ ነው እኮ ነው የምላችሁ በአብዛኛው ያውቀዋል። እና እንግዲህ የኢትዮጵያ መንግስት ትልቁ የሚያሳስበው ደህንነት ነው እንጂ ቢዝነስ አይመስልም። ደህንነቱ ላይ ያለው ጥንካሬ ጥሩ ነው። ቢዝነሱንም ግን መቆጣጠር ተገቢ ይመስለኛል። ይህም በዚህ ልጨርሰውና በ104ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ ነው።